ጋይስ እንዴት ቦታው እንዴት እንደሚያምር ጌታ ልነግራችኋለሁ። ዋትስአፕ ፋሚሊ እንዴት ናችሁ? ዛሬ ናይት ላይፍ በዱባይ ምን ይመስላል የሚለውን አንድ ላይ ቼክ እናደርጋለን። ዊንተርም ገብቷል። ጽድት ያለ አየር ምን አይነት እንዴት ብዬ ልንገራችሁ፣ ቀዝቀዝ ያለ አየር። እናም ያለሁት የት ነው? ዱባይ ሞል ጋር ነኝ እና አንድ ላይ ዞር ዞር እያለን ናይት ላይፍ በዱባይ ምን ይመስላል የሚለውን አንድ ላይ ቼክ እናደርጋለን። የትም እንዳትሄዱ፣ አካውንቴን ሰብስክራይብ አድርጉ። ሌትስ ጎ ጋይስ። ወደ ታች የወረድን እንገኛለን። እዚህ ጋር ያበደ ሬስቶራንት እያየሁ በጣም ጽድት ያለ ያበደ ሬስቶራንት። ለነገሩ ግን እኔ አልገባም እና ወደ ታች የወረድን እንገኛለን። በጣም ያምራል ቦታው። በማታ ግን በቀን መጥቻለሁ፣ ግን በማታ ይለያል ድባቡ ምናምን። አሁን ደግሞ ዊንተርም ገብቷል። ብዙ ቪዚተሮች አሉ እዚህ አካባቢ፣ በጣም ብዙ ቪዚተሮች አሉ እና አሁን ከነሱ ጋር እንዳልገጫጭ መንገድ ላይ ራሱ እነሱ ብቻ ናቸው። ካሜራውን እዚህ አካባቢ ወደፊት ላድርግላችሁና ላሳያችሁ። ጋይስ እንዴት እንደሚያምር ቦታውን ተመልከቱት። በጣም ያምራል። በጣም ያበደ ቦታ ነው። ቱሪስቶች የሉም እንዴ? ግን ሰው ብዙም አይታይም። ቱሪስቶች ክረምቱ ነው፣ ግን ክረምቱም ገብቷል። ግን ቦታውን ይወት በጣም ያምራል። በጣም ያበደ ቦታ ነው ጋይስ። የሰው ጫካ የውሃ ትሪኩ ጀምሯል። ጋይስ ተመልከቱ፣ ከኋላ የውሃ ትሪክ በጣም ያምራል። ጌታ ከታያችሁ እኔ እንጃ። ይሁት ጌታ እንዴት እንደሚያምር። ከዚህ ደግሞ ወደፊት ለፊት ላሳያችሁ። ቤተሰብ በጣም ርቦናል። እዛ ከፊት ለፊታችን ኬኤፍሲ ይታየናል። እስቲ ኬኤፍሲ ሄደን አንድ ላይ እንበላለን። ምሳም ራሱ አልበላን። በጣም ርቦናል። ለማንኛውም ከምግብ በኋላ ቱራችንን እንቀጥላለን። አሁን በጣም ርቦኛል ጌታ። ኬኤፍሲ ልግባና እስቲ ከዛ በኋላ እንቀጥላለን። እሺ የትም እንዳትሄዱ ጋይስ። እራታችንን መጥቷል። እናም እዩት ድባቡን ጌታ። ይሄ ሁሉ ቱሪስት፣ ከዚህ ሁሉ ቱሪስት ማለት ምን ያክል ገቢ እንደምታገኝ ዝም ብላችሁ ኢማጂን አድርጉት ጌታ። ቦታው እንዴት እንደሚያምር ልነግራችሁ አልችልም ጌታ። በጣም ያበደ ድባብ ነው ያለው። የውሃው ትሪክ ምናምን በተለይ በጣም ያምራል። ሌላ ያልነገርኳችሁ ደግሞ ቅድም ማይክሮፎንን ጥዬ ነበረ። the safest country in the world ዱባይ የሚሏት ለዚህ ነው። ሄጄ እዛ ጋር ከቦታው ነው ያነሳሁት። እዩትማ ጌታ እንዴት እንደሚያምር ያበደ ትሪክ። ዋው ናይት ላይፍ ኢን ዱባይ ይላል። ሪትሙን የሚጠብቀው ነገር እኮ ነው የሚገርመኝ። ከቢቱ ጋር ቢቱን በጣም ይጠብቃል። ከዛ ውሃው ከቢቱ ጋር አንድ ላይ ነው ወደ ላይም ወደ ታችም ሲነሳ እዩት ጌታ።
ይሄ የቱርኮች ነው፣ የቱርኮች ባህላዊ እንትን ነው። ይሄ እንትኑ ሊጡ ማለት ነው። That's so nice. That's very nice. Wow. 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 That's very nice. ጋይስ አሁን ወደ እራታችንን እንበላለን። ከእራት በኋላ እንገናኛለን። እናም ጋይስ እራታችንን በልተናል። ወደዛ ተመልከቱ ምን እንደሚመስል። ስክሪን እንበለው ወይስ ህንጻ? ኦ ማይ ጉድነስ ጋይስ፣ በጣም በሚገርማችሁ ሁኔታ ይሄ ቦታ ከ30 እና ከ40 አመት በፊት እልም ያለ በረሃ ነበር ቢባል ማን ያምናል? በጣም ይገርማል። እዚህ ውስጥ አሁን ከተለያዩ ዓለማት ሀገራቶች ሰዎች ይመጣሉ። አሁን እዚህ ውስጥ ራሱ በጣም ብዙ ሰዎች ነው ያሉት። እናም በጣም ብዙ ሺህ ሰዎች ነው እዚህ ውስጥ ያሉ። ከተለያዩ ዓለም ክፍላት ተወጣጥተው የመጡ ሰዎች ናቸው። በጣም ያምራል ቦታው። በቀንና በማታ ኮምፕሊትሊ የተለያየ ነው። በማታ በጣም ያምራል። ይሄን ይመስላል ቦታው። መታችሁ ዱባይ ውስጥ በተለይ ያላችሁ ሰዎች በቀን እንዳትመጡ። ይሄን በማታ ነው። ምንም አይነት ክፍያ የለውም፣ በነፃ ነው ቦታው። እንደምታውቁት የውሃ ትሪኩ ምናምኑ በጣም ያምራል። ጋይስ ይሄ የምታዩት አዲስ አበባ ውስጥ መርካቶ ምናምን ሊመስላችሁ ይችላል፣ ግን አይደለም። ይሄ ዱባይ ውስጥ ዱባይ ሞል ለመጎብኘት የመጣ ሰው ነው። ይሄ ሁሉ ሰው ከተለያዩ ዓለማቶች የመጡ ሰዎች ናቸው። አስቡት። ይሄ ከ40 እና 30 አመት በፊት እልም ያለ በረሃ ነበር። እንደዚህ አስተካክለው ቦታውን እንዲያሳምረው አድርገው ለቱሪስት ክፍት አድርገው ገቢ ያገኙበት ነው። ኦልራይት ቤተሰብ፣ አሁን ደግሞ ውስጡ ምን ይመስላል የሚለውን አንድ ላይ እናያለን። አሁን ሞል ውስጥ እየወጣን ነው የምንገኘው። ያው ገና ከመግባታችን ምን የመሰለ በጣም የሚያምር ቦታ። ይሄ አሁን ወንዝ አይመስልም። ከላይ ሰዎች ወደታቸው ነው ተዘቅዝቀው ምናምን። በጣም ያምራል ቦታው። በተለይ በአይን በአካል ሲታይና በካሜራ ምናምን በጣም ኮምፕሊትሊ የተለያየ ነው። እናም ይሄ አሁን ሞል ውስጥ እንዲህ በጣም ያበደ ወንዝ ፏፏቴ ሰርተው በጣም ይገርማል። ጌታን ፏፏቴ፣ በጣም የሚገርም ፏፏቴ ሞል ውስጥ እዩት። ወደዚህም ጋር በጣም ሰፊ ነው። በነገራችን ላይ በዛኛው ሳይድ ቅድም ያሳየዋችሁና በዚህኛው ሳይድ የተለያየ ነው። ይህም ሌላ ራሱ ነው የቻለው ወደዚህ ፓርት እና ወደዛኛው ፓርት ያለውም ሌላ ነው። እና እዩት፣ ሰዎች ወደ ታች ተዘቅዝቀው ውሃ እንደሚዋኙ ምናምን አስመስለው ማለት ነው። እንዴት እንደሚያምር ጋይስ። ውስጥ ያለውን የሰውን ቁጥር ልነግራችሁ አልችልም። በጣም ብዙ ህዝብ አይደል እንደዚህ ያለው። ውጪ እንደውም ሰው የለም። ውጪ ሰው የለም። እዚህ ውስጥ ነው ሰው ያለው። ቦታውን ልነግራችሁ አልችልም። ዱባይ ሞል አልገባውም ማለት ነው። ከዛች ነበር ከውጪ ነበር የተመለስኩት። አንዴ መጥቼ ነበረ፣ ግን ውስጡ በጣም ያበደ ነው። በጣም ማለት ነው። በጣም ይገርማችሁ። ይሄ አንድ ሞል ውስጥ ሳይሆን አንድ ሰፈር በሉት። በጣም ሰፊ ነው። በጣም ብዙ ሞሉ። አሁን ራሱ አልጨረስኩም። እዛ ጋርም ደግሞ ዳይኖሰር ያዘጋጁት ነገር አለ። ልብስ ቤቶችም አሉት። ልብስ ቤቶች ምናምን ግን ውድ ነው የሚሆነው። እዚህማ ልብስ አናይም። እዚህ ልብስ አናይም። ዱባይ ሞል ውስጥ ልብስ ስኑ እንኳን አናይም። እዚህ ጋር ላሳያል። ዳይኖሰር ነው ሰረት በኢየሱስ በነገራችን ላይ ጫማ ቤቶች፣ የተለያዩ ነገሮች እዚህ አሉ። 399
399 ይሄ የሴቶች ቦርሳ ምናምን የሴቶች ጫማ አለ እዚህ 399። እኛ እንኳን ውስጥ ገብተን ቼክ አናደርግም። የተለያዩ ልብስ ቤቶች አሉ። ይሄ ሁሉ አንድ ሞል ውስጥ ነው። ይሄ ሁሉ እዛ ጋር ጫፉ ራሱ አይታይም። ጋይስ የዛሬ ቪዲዮ ይሄን ይመስል ነበረ። ሁላችሁም ይሄን ቦታ ማታ ከ5 ሰዓት እስከ 11 ምናምን ባለው ችግር የለውም። በኢትዮጵያ አቆጣጠር ከ11 ሰዓት ከአመሻሽ 11 ሰዓት በኋላ በጣም ጸዴ ነው። ከዛ ሰዓት በኋላ ነው ይሄ በጣም መብራቶቹ ምናምኖቹም ሲጨማመሩ በጣም ያምራል ቦታው። ከጀርባዬ እንደምታዩት ነው። እናም ቦታው ምንም አይነት ወጪ የለውም። ጥሩነቱ ምንም አይነት የሚከፍሉት ነገር የለም ካልተጠቀማችሁ በስተቀር የሆነ ነገር ስትጠቀሙ ነው የምትከፍሉት። ግን ይሄ ቦታ ምንም የሚያስከፍል ነገር የለውም። በጣም ዱባይ ከመጣችሁ እንግዲህ ይሄን ቦታ ሳታዩ እንዳትሄዱ ሪኮመንድ ማድረጋችሁ እሱን ነው። እናም ምንም አይነት ክፍያ የለውም። በጣም ጥሩ ጊዜ ነው እኛ የሚያሳለፍ ነው። በሚቀጥለው ቪዲዮ በነገራችን ላይ ዱባይ ሞል እዛ ቡርጅ ካሊፋው ላይ እንወጣለን አንድ ላይ። ከዛም በሌላ ባበደ ቪዲዮ ነው የምመጣው የዛኔ። እናም የዛሬ ቪዲዮ ይህን ይመስል ነበረ። ዱባይ ሞሉን ነው የገባሁት፣ ቡርጅ ካሊፋ አልገባንም። እናም በሚቀጥለው ቪዲዮ ቡርጅ ካሊፋን ገብተን ምን ይመስላል የሚለውን ነገር አንድ ላይ ገብተን ቼክ እናደርጋለን። አካውንቴን ሁላችሁም ገብታችሁ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ በኋላ ደውል ምልክቷን ኦል ላይ አድርጓት እና ሁሌም እኔ የምጭናቸው ቪዲዮዎች እናንተ ጋር ይደርሳሉ። ጋይስ መኪናችን ጠፍቷል። የት ብለን እንደምናገኝ አናውቅም። መኪናችን ጠፍቷል። በኢየሱስ ስም ይሄን ቪዲዮ ስቀርጽ ራሱ ስንት ሰዓት ከፈለግን በኋላ ነው የቀረጽኩት ይሄን ቪዲዮ። መኪናችን ጠፍቷል ጋይስ። በኢየሱስ ክርስቶስ ስም ወደፊት ላሳያችሁ ጋይስ። እዚህ ጋር እዩ። ይሄ አሁን 20,270ኛ ፓርኪንግ። አሁን የኔን መኪና እንዴት ነው የማገኘው? በኢየሱስ ስም እቺ መኪና አይነት የበረስ መኪና ጋይስ፣ መኪና ጠፍቷል። በጌታ በኢየሱስ ስም ቁጥሩን ደግሞ እኮ አላውቀውም። ይሄ አሁን 20,000 ቤት ነኝ። ስንተኛ ላይ ይሁን? ወደዚህ ይሁን እንዴ? ቆይ ወደዚህ ልሄድ። ወደዚህ ነው መሰለኝ ጋይስ። መኪናችን ጠፍቷል። እስካሁን አላገኘው። በኢየሱስ ስም እንዴት እንደማገኘው ነው ግራ ገባኝ። እኔ ያለሁት አንደርግራውንድ ላይ ነው። ወደ ላይ ልውጣና ከላይ ልፈልግ መሰለኝ። ከላይ ልፈልግ። ለማንኛውም ከላይ መኪናችንን እንፈልጋለን። ከታች አጥቼዋለሁ ኦልሬዲ። ከላይ ካገኘሁት አገኘዋለሁ። እዚሁ ስትመጡ እኮ በጣም የሚያስጠላው ነገር መኪና ለማግኘት ከባድ ነው። አሁን ወዴት ልሂድ? ወደ ታች ወደ ላይ? እዩ። ይሄን ሁሉ ፓርኪንግ ወደዚህ ልሂድ እስኪ። በኢየሱስ ክርስቶስ ጋይስ መኪናዬ ጠፍቷል። ግን መኪናዬ ጠፍቶ ምን አይነት የሚያምር መኪና እያየሁ ዩቴንዶች ጋይስ። ወደዚህ የለም ጥቁር መኪና ሃይንዳይ አልፌ ከመጣው ንገሩ። ወደዚህም የለም። ኢየሱስ ስም እዚህ ጋር ላሳያችሁ። መሬት ላይ 11,167 እስከ 100,000 ፓርኪንግ አለ እዚህ ውስጥ ማለት ነው። ወዴት ብዬ እንደማገኘው አላውቅም። አሁን ዝም ብዬ እየዞርኩ ነው። ከ1 ሰዓት በላይ ዞር ያለው ግን መኪናው የለም። ጋይስ ተስፋ የቆረጥኩ ነው። መኪናውን ማግኘት አልቻልኩም። ባልታሰበ ሰዓት እግዚአብሔር ይስጠኝ መኪናውን አገኘሁት። እዚህ ጋር ነች፣ አያችኋት? እዚህ ጋር 10,215 ላይ ነበር ፓርክ አድርጌ ሄድኩት። እዚህ ጋር ነች። በኢየሱስም አሁን እኮ ወደዛ ጋር እየፈለኩ ነበር። ወደዛ ጋር ፈልጌ
ፈልጌ ያጣውና ወደ ታች ወረድኩ። ታችም የለም፣ ወደ ላይ ወጣሁ፣ ወደ ላይም የለም። በመጨረሻ መኪናችንን አግኝተናል። የዛሬ ቪዲዮ ይህን ይመስል ነበረ። ሁላችሁም ገብታችሁ አካውንቴን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እንገናኛለን። ሁላችሁንም እወዳችኋለሁ።